ትባላለች። እሷ ብቻ ናት ያለኝ። እሷንም አጋጣሚ ሆኖ አጋጣሚ አገናኝቶ ነው ቤት መጣች። እኔ ቤት መኖር ጀመረች። በዛ ነው የተገናኘ ነው። ጓደኛ ጭራሽ ሴት ጓደኛ ከልጅነቴም ጀምሮ የለኝም። ግን በቃ ምን አለ መሰለሽ አንዳንዴ ህይወት ውስብስብ ትሆናለች። ብቻሽን የማትራመጃቸው ነገሮች ይኖራሉ። የሰው እገዛ ያስፈልግሻል። ቤተሰብ አላስቸግርም ብለሽ ደግሞ ሉንታ ብለሽ አንዳንዴ የሰው ሸክም ትሆኛለሽ፣ ሳትፈልጊ ማለት ነው። ግዴታ ለመራመድ ስትይ የሰው ሸክም ትሆኛለሽ። እና በእኔ ህይወት ደግሞ ብዙ ሰው መጥቶ ብዙ ሰው ሂዷል። ግን እግዚአብሔር ይመስገን ስላለኝ አልወደኩም እስካሁን ድረስ። እና በጣም ነው የሚቀያየሩብኝ። ሀቡ ገባሽ አይደለም? በጣም ነው የሚቀያየሩብኝ ስልሽ እንደኔ ግልጽ ሰው የለም ሚዲያ ላይ። በቃ እንባዬ ይቀርመኛል አሁን ላይ። በፊት ግን በጣም ጠንካራ እንደኔ ጠንካራም የለም። ምንም ነገር አልፌ ሰው ሙቱ እንኳ አላለቅስም። እና እዚህ ጋር ከመጣሁኝ እንኳ ስንት ሰው ሴቱም ወንዱም ጭራሽ እኔ ባህሪ ጋር የሚመጣ ሰው የለም። እና ያለ ሰው ደግሞ አንዳንዴ አንቺ አሁን ከጎንሽ አይዞሽ የሚልሽ እንደዚህ የሚልሽ ሰው ያስፈልጋል። በምንም ነገር ሊያግዝሽ የሚችል ሰው እና ያ ነገር ደግሞ እኔ አገኛለሁ እያልኩ ከብዙ ሰው መሀል ተመርጦ አንድ ሰው ለእኔ ይፈቀዳል ብዬ ብዙ ጓደኞች አይቼ ነበር። ግን አይሆን። ስራ ደግሞ ሲሰራ ግዴታ ያስፈልግሻል ሰው። የስራ ባልደረባና ጓደኛ ይለያያል። እኔ የምልሽ ስራው ደግሞ ያቀራርበናል። ግዴታ ነው እንደዚህ በስራ ተገናኝተሽ ቪዲዮ ከሆነ የምትሰሪው አብረሽ ቪዲዮ ተቀርጸሽ ሰርተሽ ቻው ወደ ቤቷ፣ ቻው ወደ ቤትሽ፣ ቻው ወደ ቤቱ፣ ቻው ወደ ቤቷ። ምንም የሚያገናኝ ነገር አለ? የስራ ብዙ ነገሮች አሁን እኔ ማስተካከለው ቪዲዮውን ልስራ እንጂ ኤዲት የሚሰሩልኝ የሚያስተካክሉልኝ ምናምን ልጆቹ እኔ እስከማቅ ድረስ እነሱ ናቸው። ገባሽ? ሰው ያ ነገር እስከሚላክ ያ ነገር እስከሚስተካከል ምናምን ነገር የሚባል ነገር አለ። በአንዴ ሁሉንም ነገር መልመድ አልችልም። እና እነሱ ነገሮች ሲያስተካክሉ በዛ ምን አገናኘው? ኤዲተር ትቀጥሪያለሽ፣ ቪዲዮ ኤዲተር ትቀጥሪያለሽ፣ ካሜራማን የምትቀጥሪያቸው ሙሉ ፉል ታይም እኮ አይደለም የምትቀጥሪያቸው። ማለት ቪዲዮ ቀርጸሽ ትልኪላቸዋለሽ፣ እነሱ ኤዲት አድርገው ይልኩልሻል፣ ፖስት ታደርጊያለሽ። ሲምፕሊ ካሜራማን ትቀጥሪያለሽ። ቪዲዮ መቀረጽ በምትፈልጊ ሰዓት እና ስራ አለት ይዋለሽ። ገብቶሻል? አንቺ ሲሪየስ ካልሆንሽ ኢትዮጵያ ውስጥ ለመኖር ከወሰንሽና ጎረምሳ ጓደኛ፣ ሴት ጓደኛ፣ ወንድ ጓደኛ የምታበዢ ከሆነ አሁን ይህን ስመክርሽ ልትጠይኝ ትችያለሽ። ግን ልጅ ስለሆንሽ በጣም ስለምወድሽ እኔ በጣም በብዙ አመት ስለምበልጥሽ እድሜ በ17 ዓመቴ በወልድሽ አልኩሽ አደርስሻለሁ አንቺን። ለዛ ረጅም ርቀት እንድትጓዥ ስለምፈልግ ነገ ትልቅ ቦታ ደርሰሽ ትልቅ መድረክ ላይ ቆመሽ እንዳይሽ ስለምፈልግ ነው የምንለው። ገባሽ? አንቺ በጣም ትልቅ ቦታ መድረስ የምትችይ ልጅ ነሽ። ግን ጓደኛ ሰው የምታበዥ ከሆነ ይጎትቱሻል ወደ ታች። ጓደኛ እያደግሽ ስትመጪ መቅናት ይጀምራሉ። ይጎትቱና ይጥሉሻል ወደ ታች። ገባሽ? ዝቅ እንድትይ እንዳትበልጫቸው ያደርጉሻል። ለዛ ዩ ሃቭ ቱ ቢ ስማርት። ገባሽ? የሚጠቅምሽን ነገር ብቻ ከአላማሽ የሚያሰናክልሽ ከሆነ አይደለም ጓደኛ፣ ቤተሰብም ከመንገድሽ ላይ ተጠርጊዋለሽ። አንቺ አላማሽ ምንድን ነው? የት መድረስ ነው አላማሽ? አላማሽን መጀመሪያ ሳዩ። ከዛ ለማንም አትናገሪ ህልምሽን። ያን ህልምሽን በውስጥሽ ድብቅ አድርገሽ ቅብር አድርገሽ የት መድረስ እንደምትፈልጊ አንቺ ብቻ ካወቅሽ በቂ ነው። ከዛ እዛ ቦታ ላይ ለመድረስ የሚያስፈልጉሽን ነገሮች ስቴፕ ባይ ስቴፕ እያደረግሽ ከማንም ሰው ጋር መስመር ሳታልፊ፣ ከሴትም ሆነ ከወንድ ጋር ስራ ከሆነ ያገናኘሽ ስራና ስራ ብቻ እያደረግሽ። ለምን? ልጅነት ስላለብሽ፣ የዋህነት ስላለብሽ መጥፎ ሰዎች ተጠቅመው ማለት አንቺን ተጠቅመው እንዳይጥሉሽ። ገባሽ? ልብሽን እንዳይሰብሩት፣ ይሄን የዋህ ልብሽን እንዳይሰብሩብሽ ብልጥ መሆን አለብሽ። ብልጥ ድብቅ መሆን አለብሽ። ሳቂ ተጫዋች ከሁሉም ጋር ግን ውስጥሽን ለማንም አታሳይ። ገባሽ? ብልጥ ካልሆንሽ አሁን ላይ ሰው ከባድ ነው ማሪ፣ ከባድ። አይንሽን ለመክፈት አንቺ አትገቢም። ቅድስት ናት አትገቢም። እና አንቺ ቅድስት ምናምን ተመልሳችሁ እንድትሰደዱ አልፈልግም። ለምን? ሁሉም ሰው ከአረብ ሀገር ገብቶ ተመልሶ እየተሰደደ ነው። አሁን አንቺ ከተሰደድሽ ደግመሽ፣ ቅድስት ደግማ ከተሰደደች፣ ሌላም ሴት እንደዚህ ከተሰደደች መዳም ቅመሞች ተስፋ ይቆርጣሉ። ምን ይላሉ? በቃ የው ሀገር ቤትን አያኖርም። ሁሉም ይገባል፣ አመት ይቆያል፣ 2 ዓመት ይቆያል፣ ይቸገራል፣ ይጠቁራል፣ ይከሳል፣ መልሶ ይሰደዳል።
ስለዚህ እኛም አሁን ብንገባ ትንሽ ቆይተን መልሰን ለምንሰደደው ምን አስገባን ብለው ገባሽ እንትን ተስፋ ይቆርጣሉ። ስለዚህ ሌሎቹ ተስፋ እንዳይቆርጡ ፕሊዝ። እኔ እንኳ መጀመሪያም ነግሬያቸዋለሁ። የሆነ ሰዓት ገና እንደመጣው ምናምን ነገሮች ከብደውኝ ወደዛ እንድመለስ ያደረጉ ሰዎች ነበሩ። ወደዛው መጣሁበት እንድመለስ ግን ያ በእኔ ኃይል። ሁለተኛ ደግሞ እንዳልኩሽ እዚህ ጋር ባሉ የእኔ ኦዲየንስ ብቻ አይደሉም። ሀቡ ማርያምን በቃ እንባን ቅን የሚለኝ ስለነሱ ማውራት መናገር ሁሉ አልችልም። በቃ እኔ እንጃ እናትና አባት ራሱ እንደነሱ አይከታተለኝም እውነት። በቃ ሄደች ምን ላይ ድክመቴን የሆነ ድክመት ካለ ያን ነገር እነሱ ናቸው የሚያስተካክሉት። እዚህ ጋር ደግሞ በአካል ባላገኛቸው በስልክ ባላወራቸው ምንም ባያደርጉ አብሽር በቃ ለሰው ልጅ አይዞሽ እንኳኳ ሀቡ በጣም ትልቅ ነገር ነው። አንድ እርምጃ ትራመጅበታለሽ። ከጎንሽ ነን አብሽሪ። ማንም ምንም ይበል በቃ አንቺ እንደዚህ ነሽ እያሉ ተስፋ ይሰጡኝ። ለእነሱም ተስፋ እንዲሰጥ ያደረጉኝ እነሱ ናቸው። እና ስደት ለማንም እንደማይጠቅም ሁለተኛ ደግሞ የአረብ ሀገር ሴት ምንም መስራት እንደምችል ከማንም ጋር እኩል እንደሆነች በቃ ምንም በቃ እነሱ አሁን እዛ ጋር ብዙ ሰው ምን አድርጎ ያስባል። ከዛ ሄደን ስንመጣ እዚህ ጋር እኔ እንኳ ብዙ ሰው ሀቡ የምሬ ነው ለሆነ ስራ ወይ እጩ ወይ የሆነ ነገር ሰውም ማለት ነው ገረድ ብሎ የተናገረ ሰው ሁሉ ነበረ። ገረድ ይቺ እንትን ሽንት ቤት አጣቢ ሁሉ ብለው ተነግረውኛል። ግን ደግሞ ሰርቼ ያሳያሉ። ገባሽ? ዋናው እኔ ምንድን ነው የሆነ እናደዳለሁም ደግሞ ስናደድ በዛ በተናገርኩ ቁጥር ምን የአረብ ሀገር ሴት እንደዚህ ንቅል ምናምን አይነት ነገር እውነት እና እኔ እሱ ነገር እንዲታይ አልፈልግም። ሁለተኛ የማዳም ቅመሞችን እኔ ዛሬም ነገም የሆነ ደረጃ ላይ ብደርስ ሀቡ ወጥቼ መድረክ ላይ የምናገርላቸው ማወራላቸውም ልጅ ብኖር ማድግም ወደፊትም እሄዳለሁኝ እነሱንም ስም አነሳለሁ ብዬ የማስበው እኔ ነኝ። በቃ ራሴን በቃ ሁሌም የማሳምነው ወደፊትም የምሄደው የእነሱን ስም ለማስጠራት ነው። ሞዴልም ሙዚቀኛም ዳንሰኛም ቲክታከርም ዩቱበርም ተከታይም ሊኖራቸው ይችላሉ፣ አቅሙ አላቸው። ግን ሁሉም ራሳቸውን ደብቀው ፈርተው አንገታቸውን ጎንበስ አድርገው ስለሰሩ ምንናቅበት ምንም አይነት መንገድ የለም። ዛሬ ቅመምነቴን አሸንፌ እኔ ትልቅ ቦታ ላይ መድረሴ ትናንትና ዝቅ ብዬ መስራቴ ነው አይደለ? ስለዚህ 8 ዓመት 7 ዓመት ተቀምጠው ምንም ነገር ሳይሆንላቸው እኔ በ2 ዓመት በ3 ዓመት ክፍተት እዚህ አይነት ደረጃ ላይ የደረስኩት ሳውዲ ነው። 3 ዓመት 4 ሆነኝ። ግን የሰራሁትኝ አረብ ቤት በትክክል የሰራሁትኝ 2 ዓመት ነው። 2 ዓመት ሰርች ያለውኝ። ከዛ ተመላላሽ እየሰራሁኝ ቤት ተከራይቼ ላይ እገባለሁ። ማታ ማታ ቀን ስራ ሰራለሁኝ፣ ማታ ላይ እገባለሁ። ከዛ በማገኛት ነገር በዛችን በማገኛት የቤት ኪራይን እከፍላለሁ። የላይቡን ደግሞ እንደዛ እያደረግኩ ነበረ እዚህ የደረስኩትኝ ማለት ነው። የእርኩትም በአየር አይደለም በባህር ነው የሄድኩት ብለሽኛል። ጀግና ግን ማለት ነው ማሪ። ሳውዲ 4 ዓመት ከኖርሽ አሁን ኢትዮጵያ ከገባሽ ዓመት ይሆንሻል? አረ 6 ወር ራሱ አይሆንም። እሺ 6 ወር ከሆነ በስንት ዓመት ሄደሽ ነው ታዲያ? 16 እኔ ያው እንደዛ በጣም ትንሽ ሁኜ ነው የሄድኩትኝ። በጣም ትንሽ ከሚባለው በላይ ከሚባለው በታች 19 ከሆንሽ በ15 ዓመትሽ ከ6 ወር 15 ዓመት ከ6 ወርሽ ላይ ሄደሽ 4 ዓመት ኖረሽ ከመጣሽ አሁን ኢትዮጵያ 6 ወር ከሆነሽ 19 ጀግና ነሽ። ግን በባህር ሄደሽ በጣም ከኔ የሚያነሱ ልጆች አሉ። እውነቱን ስነግርሽ አቡ የማይወጣላቸው የወደቁም የሞቱም አሉ። ገባሽ አይደለ? የማይወራላቸው ሰው እነሱ እንዲወራላቸው ስለፈለኩ ነው እኔ ወደፊት የሚሄደው። እዚህ ጋር ብዙ ሰዓት አላወራውም፣ ብዙ ሰዓት አላወራም። ግን የሆነ ሰዓት ላይ ወጥቼ እንደማወራላቸው ተማመናለሁ፣ በራስ አምንበታለሁ። 15 በባህር እንዴ በ14 የሚሄዱ አሉ። ያማቸዋል እንዴ በ14 የሄደች ልጅ አይቻለሁ በቀደም። ፎሎ ያስደረግኳት ልጅ የለችም? ማነው ፍቅሬ የምትባል ልጅ ትናንትና ፎሎ ያስደረግኳት ልጅ በ14 ዓመቷ ሄዳ ነው ሳኡዲ። በ16 ዓመቷ ተመለሰች።